ለእግዚአብሔር አደራ ስጥ፣ ልብህም ታርፋለች ይላል። አገልግሎት ቦታ በማግኘታችሁ አሁንም ደጋግመን እንኳን ደስ ያላችሁ እንላለን። ሃይማኖት የመሰረት ድንጋይ ባርከው አስቀምጡ።
የክህነት ዘመን ከ13 ዓመት በላይ እየሆነው ነው። ለዚህ ያህል ጊዜ አገልግሎት እየሰጠ ያለው በግለሰብ ቤት ተከራይቶ ነው። ይህንን ብፁዕ አባታችን ወደ ሀገረ ስብከታችን በመጡበት ቅጽበት ይህንን ሲመለከቱ ብፁዕ አቡነ ሄኖክ የታላቂቱ ቤተክርስቲያን አካል የሆነው የአዲስ አበባ ሀገረ ስብከት ታላቅ ሀገረ ስብከት ሆኖ ሳለ በእንዲህ አይነት ሁኔታ አገልግሎት መስጠቱ አግባብ አይደለም የሚል ቁጭት ውስጥ በመግባት ብፁዕነታቸው ከመጡበት ማግስት ጀምሮ ከከተማ አስተዳደሩ ጋር ይልቁንም ከክብርት ከንቲባዋ ጋር ከፍተኛ ዲፕሎማሲያዊ ጥረት በማድረግ 7ቱም ክፍላተ ከተሞች የራሳቸው ጽሕፈት ቤት ገንብተው አገልግሎት እንዲሰጡ ውጣ ውረድ ሲያሳልፉ 2 ዓመታትን አሳልፈዋል። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ብፁዕነታቸው ከመጡበት ጊዜ አንስቶ የጣሩት ጥረት፣ የደከሙት ድካም፣ የለፉት ልፋት ውጤት አግኝቶ እኛም ተላልከን ዛሬ 1648 ካሬ የሆነ ከዚህ ወደዚያ ድረስ ከተማ አስተዳደሩ በካቢኔ ውሳኔ አስረክቦ የክፍለ ከተማው መሬት ማኔጅመንት ይህንኑ ካርታ አስረክቦ ታላቅ ሀገረ ስብከት በቀድሞ የሸዋ ክፍለ ሀገር ሲባል በነበረ ጊዜ አዲስ አበባ ዋና ማዕከል ሆኖ ለሸዋ ክፍለ ሀገር ያገለግል የነበረ አንጋፋና ታላቅ ሀገረ ስብከት ሆኖ ነገር ግን የራሱ የሆነ መሬት ከመንግስት ተቀብሎ የሰራው ቢሮ አልነበረ። በብፁዕ አቡነ ሳሙኤል በእኛው መሬት ላይ ቢሆንም ብፁዕነታቸው በአርቆ አስተዋይነታቸው ትልቅ ሀገረ ስብከት ቢሮ ሰርተውልናል። በ2000 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ የተመረቀ። ከዛ በኋላ ግን ክፍለ ከተማ ቤተ ክህነት በየዓመቱ ወደ 5 ሚሊዮን ብር ክራይ ከፍላለች። ካሬ ሜትር በአጠቃላይ የቅዱስነቱ ጸሎት ረድቶን አዲስ አበባ ሀገረ ስብከት ለመጀመሪያ ከመንግስት መሬት ተረክቦ እነሆ ወደ ስራ ሊገባ የተንቀሳቀሰ መሆኑን ስገልጽ በታላቅ ኩራት ነው። ይህም የቅዱስነቱ ጸሎት የአባቶች ጸሎት ስለረዳ እግዚአብሔርን እናመሰግነዋለን። ስለዚህ ቅዱስ አባታችን ምንድነው ጠቢቡ ሰለሞን እንደተናገረ ስራህን ለእግዚአብሔር አደራ ስጥ ልብህም ታርፋለች ይላል። ለእግዚአብሔር የሰጠነው አደራ መድኃኔዓለም ረድቶን ልመናችን ጸሎታችን ሰምቶ እነሆ ወደ ስራ ለመግባት የመጀመሪያ ስራችንን ባለፈው ሳምንት አድርገናል። አሁንም በ2 ዓመት የጠየቅነው በዚህ ሰዓት ከ2 ዓመት በኋላ ደርሶናል። ይሄም የቢሮክራሲው ችግር እንጂ ከላይ ያሉት ባለስልጣናት ባለለሰለሰ ጥረት አዎንታዊ መልስ ሰጥተውናል። አሁንም የኛ ክትትል ይፈልጋል ለሌሎች ብዬ አስባለሁ። ቅዱስ አባታችን አክብረውን ስለመጡ እጅግ ደስ ብሎና የብፁዓን ሊቃነ ጳጳሳት ጸሎታችሁ በረከታችሁ ከሁላችን ጋር ይሁን። ምዕመናንና ምዕመናት እንኳን ለዚሁ ታላቅ ስራ ይህንን ቦታ ለማግኘት እግዚአብሔር አበቃችሁ። እግዚአብሔር በረድኤቱ ይጠብቃችሁ። እንግዲህ ቤተ ክርስቲያን የሚሰጥ ሁሉ ቤተ ክርስቲያን ነው። ቦታው የቤተ ክርስቲያን ለቤተ ክርስቲያን ህንፃ ብቻ ሳይሆን ለቤተ ክርስቲያን አገልግሎት የሚውለው ቦታ ሁሉ ቤተ ክርስቲያን ነው። ስለዚህ ይህንን ምኞታችሁን ስለፈጸመላችሁ እግዚአብሔር አምላክ የተመሰገነ ይሁን። እንደ አጋጣሚ ሆኖ በዛሬው ቀን በርከት ብለን እዚህ የመጣ ነው
የቅዱስ ሲኖዶስ አባላት ከውጭም ከውስጥም ከተለያዩ አካባቢዎች ለቅዱስ ሲኖዶስ ጉባኤ መጥተው እዚሁ ስለተገኙ ዛሬ ለዚሁ ቦታም ክብር ሰጥተዋል። እዚህ ቦታ ተገኝተው ይሄ ሁሉ ትልቅ የእግዚአብሔር በረከት ነው እና እንግዲህ ቤተ ክርስቲያናችን ታሪካዊት መንፈሳዊት ቤተ ክርስቲያን ናት። ቤተ ክርስቲያን የምትሰጠው አገልግሎትም ሰፊ ነው። ከጥንት ጀምሮ የቆየ አሁንም ያለ ወደፊትም የሚኖር የሚቀጥል አገልግሎቷ ይሄ የሚበዛባት አይደለም። በእውነቱ ለቤተ ክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይገባታል ማለት ነው። መንግስትም ይህንን በማድረጉ እናመሰግነዋለን። ለዚሁ ተባባሪ ለዚሁ ለመንፈሳዊ ተግባር የሚውሉ ቦታዎችን በመለገስ የሚተባበሩ ሁሉ ከዋና ከንቲባዋ ጀምሮ ሁሉም እግዚአብሔር ይባርካቸው፣ እድሜያቸውን ያርዝም፣ ጤንነታቸውን ይጠብቅ። በአጠቃላይ ደግሞ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን እግዚአብሔር አምላካችን እና እግዚአብሔር ቦታውን ይባርከው። እናንተም እንኳን ይህንን ብዙ ጊዜ ስትመኙት የነበረውን የአገልግሎት ቦታ በማግኘታችሁ አሁንም ደጋግመን እንኳን ደስ ያላችሁ እንላለን። እግዚአብሔር አምላክ ይባርከን ይቀድሰን፣ ሰላማዊ ቀን ያወለን። ይህንንም ጉዳይ ይህ መሰረተ ጉዳይ ተጀምሮ ለፍጻሜ እንዲበቃ ያድርግልን። አካባቢውን ሁሉ ይባርክልን ይቀድስልን። ጉባኤውን ሁሉ ይባርክልን ይቀድስልን። ሰላማዊ ተረፈማት ያድርግልን። አሜን። አቡነ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ቢሮና ሁለገብ ህንፃ መገንቢያ በብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ከፍተኛ ጥረት በተገኘው ቦታ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመሰረት ድንጋይ ባርከው አስቀመጡ። ግንቦት 9 ቀን 2017 ዓመተ ምህረት አበው ቀሳውስት ወአኀው ዲያቆናት አበው ወአይመት በስምክሙ ኩኑ ፍቱሐነ ወንጹሐነ ይሬስየኒ ወይሬስይክሙ ብዙኃነ በመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለ12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ለ12 ጊዜ